Lindsey Graham was born on July 9, 1955. ሊንድሴ ግራሃም በጁላይ 9 ቀን 1955 ተወለደ። ሊንድሴ ግራሃም በጁላይ 9 ቀን 1955 ተወለደ። ሊንድሴ ግራሃም በጁላይ 9 ቀን 1955 ተወለደ። He was born in the town of Central in the state of South Carolina. እሱ በደቡብ ካሮላይና ግዛት ውስጥ በሚገኘው ሴንትራል ከተማ ተወለደ። እሱ በደቡብ ካሮላይና ግዛት ውስጥ በሚገኘው ሴንትራል ከተማ ተወለደ። እሱ በደቡብ ካሮላይና ግዛት ውስጥ በሚገኘው ሴንትራል ከተማ ተወለደ። Today the town has a population of 5,300, and many students and faculty from 2 nearby universities also live there. ዛሬ የከተማው ሕዝብ 300 ያህል ሲሆን ከአቅራቢያው ያሉ 2 ዩኒቨርሲቲዎች ብዙ ተማሪዎችና መምህራንም በዚያ ይኖራሉ። ዛሬ የከተማው ሕዝብ 300 ያህል ሲሆን ከአቅራቢያው ያሉ 2 ዩኒቨርሲቲዎች ብዙ ተማሪዎችና መምህራንም በዚያ ይኖራሉ። ዛሬ የከተማው ሕዝብ 300 ያህል ሲሆን ከአቅራቢያው ያሉ 2 ዩኒቨርሲቲዎች ብዙ ተማሪዎችና መምህራንም በዚያ ይኖራሉ። He was an American politician and lawyer. እሱ አሜሪካዊ ፖለቲከኛና ጠበቃ ነበር። እሱ አሜሪካዊ ፖለቲከኛና ጠበቃ ነበር። እሱ አሜሪካዊ ፖለቲከኛና ጠበቃ ነበር። He practiced law before entering politics. ወደ ፖለቲካ ከመግባቱ በፊት በሕግ ሙያ ሰርቷል። ወደ ፖለቲካ ከመግባቱ በፊት በሕግ ሙያ ሰርቷል። ወደ ፖለቲካ ከመግባቱ በፊት በሕግ ሙያ ሰርቷል። He served in the United States Air Force. እሱ በዩናይትድ ስቴትስ አየር ኃይል አገልግሏል። እሱ በዩናይትድ ስቴትስ አየር ኃይል አገልግሏል። እሱ በዩናይትድ ስቴትስ አየር ኃይል አገልግሏል። He later served in the United States Air Force Reserve. ከዚያ በኋላም በዩናይትድ ስቴትስ አየር ኃይል ሪዘርቭ አገልግሏል። ከዚያ በኋላም በዩናይትድ ስቴትስ አየር ኃይል ሪዘርቭ አገልግሏል። ከዚያ በኋላም በዩናይትድ ስቴትስ አየር ኃይል ሪዘርቭ አገልግሏል። He served in the United States House of Representatives from 1995 to 2003. ከ1995 እስከ 2003 ድረስ በዩናይትድ ስቴትስ የተወካዮች ምክር ቤት አገልግሏል። ከ1995 እስከ 2003 ድረስ በዩናይትድ ስቴትስ የተወካዮች ምክር ቤት አገልግሏል። ከ1995 እስከ 2003 ድረስ በዩናይትድ ስቴትስ የተወካዮች ምክር ቤት አገልግሏል። He became a United States Senator in 2003. በ2003 የዩናይትድ ስቴትስ ሴኔተር ሆነ። በ2003 የዩናይትድ ስቴትስ ሴኔተር ሆነ። በ2003 የዩናይትድ ስቴትስ ሴኔተር ሆነ። He represented South Carolina in the United States Senate. በዩናይትድ ስቴትስ ሴኔት ደቡብ ካሮላይናን ወክሏል። በዩናይትድ ስቴትስ ሴኔት ደቡብ ካሮላይናን ወክሏል። በዩናይትድ ስቴትስ ሴኔት ደቡብ ካሮላይናን ወክሏል። He was a member of the Republican Party. እሱ የሪፐብሊካን ፓርቲ አባል ነበር። እሱ የሪፐብሊካን ፓርቲ አባል ነበር። እሱ የሪፐብሊካን ፓርቲ አባል ነበር። He was known for his strong interest in national security and foreign policy. በብሔራዊ ደህንነትና በውጭ ጉዳይ ፖሊሲ ላይ ባለው ጠንካራ ፍላጎት ይታወቅ ነበር። በብሔራዊ ደህንነትና በውጭ ጉዳይ ፖሊሲ ላይ ባለው ጠንካራ ፍላጎት ይታወቅ ነበር። በብሔራዊ ደህንነትና በውጭ ጉዳይ ፖሊሲ ላይ ባለው ጠንካራ ፍላጎት ይታወቅ ነበር። He was also known for his support of a strong U.S. military and close ties with Israel and Ukraine. እሱ ጠንካራ የአሜሪካ ጦር ድጋፍና ከእስራኤልና ከዩክሬን ጋር ያለው ቅርብ ግንኙነት ምክንያትም ይታወቅ ነበር። እሱ ጠንካራ የአሜሪካ ጦር ድጋፍና ከእስራኤልና ከዩክሬን ጋር ያለው ቅርብ ግንኙነት ምክንያትም ይታወቅ ነበር።
እሱ ጠንካራ የአሜሪካ ጦር ድጋፍና ከእስራኤልና ከዩክሬን ጋር ያለው ቅርብ ግንኙነት ምክንያትም ይታወቅ ነበር። He died on July 11, 2026, at the age of 71. በጁላይ 11 ቀን 2026 በ71 ዓመቱ አረፈ። በጁላይ 11 ቀን 2026 በ71 ዓመቱ አረፈ። በጁላይ 11 ቀን 2026 በ71 ዓመቱ አረፈ።